ያስተማርከውም ስግደት ሰልችታችሁኛል በቃ ምን አልከኝ ጠጋ በልና ተናገር ወይ እስቲ አትንገላጀጅብን እሺ ምንድነው የምትለው አይነ ጥላ ነኝ ወይ እነዛ የህንዱ ራምፓዎች ሲሄዱ አንተ ምን ታደርግ ነበር እኔ እኮ ዋን ስሜ ነው ቀላል አስገቢና ሶጪው እኮ ነኝ አንተ ቆይ ለቀቀኝ እዚህ ጋር ለቀቀና ላውራልህ ልቅ በደንብ እሺ አስገቢና ሶጪ አይነ ጥላ ስሙ እኮ ነው ቀላል ስሙ ነው ቀላል አይነ ጥላ ሁሉም ለመደው አይነ ጥላ ስሙ ቀላል ነው አዎ በረኞች ነን በከፍተኛ ሁኔታ ስለ አይነ ጥላ 3 እና 4 ፕሮግራም የአንዳንድ ሰዓት ተኩል ትምህርት ተሰጥቷል ከጧቱ 12 ሰዓት እስከ 1 ሰዓት ተኩልና እስከ 2 ሰዓት ድረስ ለዛ ሬዲዮ ጣቢያ ትምህርት ተሰጥቷል እዚህ እንደሚሰጠው አይደለም እዛ የሚሰጠው ይሄ እዚህ የተተረማመሰ ልብ ስለሆነ እንደየልባችን ነው እዚህ የሚሰጠው እዛ የሚሰጠው ግን ለውጭው ዓለም ለየት ባለ መንገድ ነው የሚሰጠው ስለዚህ እዛ ላይ በስፋት ታገኙታላችሁ በቃ ስማችን ቀላል ነው ስራችን ጥልቅ ነው ታውቃለህ ስማችሁ ቀላል ነው ስራችን ጥልቅ ስማችን ቀላል አይነ ጥላ ራሱ እኮ ይሄኛውን አይን አይደለም እናጠላው የውስጥን አይን ነው እናጠላው የማሰብን አይን የበረከትን አይን የእውቀትን አይን የህይወትን አይን የዘመንን አይን በቃ ዘመን ላይ ቁጭ ካልክ ምንድነው የሰው ልጅ ዘመኑ ላይ ቁጭ ካልክበት አጠላኸው ያየ ይመስለዋል ማደናገር በቃ አቦ ዛሬ ነው ጉድ ሆንኩት እኔ 34 አመት እኮ ነው አንተ የኖርኩት ድፍረትህ አይደለ አቤት ደፋር አቤት አይ ጉድ አዳም ልጅ ተሰብስቦልሃል ጉድ ሊሆን እቺኛዋን አዞራትና በደንብ እናውራ ለምን መሰለህ ቆያው እሱን ወደዛ አርግና ላውራለህ እሺ 34 አመት መኖር ቀላል እንዳይመስልህ ቀላል አይደለም 34 አመት ግን ጡረታ አትወጣም እድሜ በመለኪያ አይለካም እኮ ነው አንተ መጨረሻው ሞት ነው ይኸውልህ ስሜ አይነ ጥላ ነው ዛር አስገባለሁ በዛርም ቢስሉኝ መናፈቅ ነውኝ ገባለሁ ከዛ ከፍልና ራምፓውኝ ገባለሁ ይሄን ሁሉ አተረማምስና ይዤ ሄዳለሁ ዘመን አለቀች አላለቀችም ወይ ያዳም ልጅ 50 ይሆናል ወይ 60 ይሆናል ወይ እንግዲህ እሱ ይሰጣውን እሱ ያውቀዋል እዛች ላይ ቁጭ ብለን አጣጥመን መጨረስ ነው በቃ ካልነቃ አጣጥሞ መጨረስ ነው አዋ መላስ ነው መላስ ታቃለህ ጸጉራማና ሻካራ መላስ አለንኛ መላስ ነው አልኩ አይነ ጥላ አዎ አይነ ጥላ ስሙ እኮ ነው ቀላል አበሻ እኮ ሽንት ሲሸና ብቻ ነው አይነ ጥላ የሚለው ስንት ሲሸና ብቻ አልጋ ላይ ሲሸና አቦ አንተም ታቆይል አልጋ ላይ ሲሸና ብቻ አይነ ጥላ አላወቀም ስራው ጥልቅ ነው አይነ ጥላ ነው በቃ ወይኔ አንተ ተደብቀህ ነበርኩ ለምንድን ነው የተደበከኝ ሰሪው ነኛ ዋናው እኮ መስሪያው እኔ ነኝ በቃ በሩ እኮ እኔ ነኝ ሲም ካርዱ ነው በቃ ወይ ፒን ኮዱ በለኝ ሲሙ ሳይሆን ፒን ኮዱ ነኝ በቃ ያስከን ፒን ኮድ ነው ማለት ነው ፒን ኮድ ነኝ እኔ በቃ ሌላ መሙላት ነው ላው ላይ መሙላት ነው ማስገባት ማስወጣት አባት ሆኖ የሚመጣውን የአባትን ባህሪ ማወቅ ልጅ ሆኖ የሚመጣውን የልጅን ባህሪ ማወቅ ባል ሆኖ የሚመጣውን የባልን አዘባርቀህ ያዳምን ልጅ አዘባርቀህ መልቀቅ ይሄን ቁጭ አድርገው ነጠላውን አንተ ደግሞ አትወድም እንዲህ ያለ ነገር ምን አስቀምጠው ችግር የለም ምን አዟዟርክ የትም ቦታ ቁጭ አድርገው እሺ አዘባርቀህ አዙሮ በቃ ናቱን ይኸውልህ አሁን አንተ ራስህ እዚህ ቆመህ ስታስተምር የሚሰማህ የለም እንጂ ቃሉ ብቻ ይበቃ አንጎላችንን እኮ ነው እኛን ያዞረን ልባቸው ሩህሩህ የሆነው ሩህሩዎች ላይ አለን አንቆይም ለዚህ ነው በትንሽ ቀን ጉዳይ ረረከን በመጣች
ወር ባልሞላት ጊዜ ጉድ የሆነችው ልባቸው ግን የኛን የሚመስለው ላይ ዘመን እንፈጃለን። ወጣ ሲል ቢውል አመቴ አንቺ እኮ አለች አንዷ። አንቺ እኮ እኔ ከመጣሁ አመቴ ነው፣ በአንድ ወርሽ በ6 ቀንሽ አለቻት። ባህሪያቸው የኛን ይመስላል። በቃ የራሳችን ሰው ልቡ የሰይጣንን የራሳችንን አይነት ልብ ካለው ይመቸናል መኖር ነው ተመሳስለን። በስመ ትክክለኛውን ማንን በስመ እያለን በስመ ነው እኮ ጉዳዩ። በጣም እኮ ነው የሚገርመው። አንተ ሆኗል እኮ ምን እኮ ወዴትና ወዴት እኮ እንደሚሄድ ሁሉ አያውቀውም እኮ። እንዴት ነው በቃ ገብቶ ያስቀድሳል። በቃ ቆቡን ጭኖ እዛ እሱ ወደዛ አትሂድ። አንተ ለምን አንተ እኮ በይ አላልክም? ባት አልከ ወይ በል አልከኝ አንተ። በቃ እኛ ነን የምንለው። ምን አስፈራ አንተ? እኛ ለምናወራው ነገር አትነካካተው። በቃ እሱ የራሱ ጉዳይ። በቃ ታዲያ እንዴ የራስን ባህሪ ብቻ ነው። በቃ እንደዚህ እያለ ነው። በቃ እንዲህ እያለ ነው። እዚህ ያለው ልህ በሙሉ እንደዚህ እያለ ነው እያለ ነው። እንኖራለን አብረን። አንተም እዚህ ትደክማለህ፣ ሰውም እዚህ በቃ ተሰብስቦ መኖር ነው። በቃ አጥልተን ላው ላይ ግማሹን በትዳሩ፣ ግማሹን በልጁ፣ ግማሹን በአባቱ፣ ግማሹን በእናቱ፣ ግማሹን በማስወረድ፣ ግማሹን ዘመን በመፍጀት፣ ግማሹን ቋንቋ አቤት ቋንቋ መደበላለቅ ደግሞ ደስ ሲል መደበላለቅ እሱ በጣም ጠቃሚ ነገር። ቋንቋ መደበላለቅ አየህ፣ ለህግም ለሰውም በጣም ጠቃሚ ነው። እንዴት ነው ቋንቋ መደበላለቀው? የባቢሎን ዘመን ቋንቋ ሲደበላለቅ አይደለ የሰሩት ግንብ የፈረሰው? እርስ በርሱ ታደበላለቀዋለህ። አበቃ እንዲህ አድርጊ ብትል እናት አታድርጊ የሚለውን እኛ እንሰጣለን። ልጄ ምን ሆና ነው ትላለች እናት። ምን ሰሆና የሽኝ ይላል አፍጥጦ። በቃ ዱዳ ግግም እንዴ ተፋጠ ማኖር ነው። በቃ እርስ በርሱ እየተፋጠጠ ይሁን ቁጭ ብሎልሃል። እየተፋጠጠ ልቆ አይን ብቻ መፋጠጥ ብቻ አለቀ። ተመላለስ ዝም ብለህ ልብህን ሳትከፍት። ባቢሎን እንደ ባቢሎን ተዘበራርቋል፣ ተደበላልቋል እኮ አልኩ። በቃ እንዴ የባቢሎን ቃል መጣች። አቤት እሱን የሚችል የለም፣ የቆምኩባቸውን የሚችል ማንም የለም። አይ አንተ 24 አንተ 24 በቃ ስራህን ሰራ። ምን ይደረጋል? ይኸውልህ እኔ አሁን መሮኛል። በቃ